ታዲያስ እንደሚታወቀው በአሁኑ ወቅት በክርስትናም በእስልምና ሃይማኖት ጾም እየጾምን ነው ያለነው። ጾም ስትጾሙ ውላችሁ ማታ ምግብ ከመመገባችሁ በፊት ምን አይነት ምግብ ቀደም ብላችሁ መመገብ አለባችሁ ለጤንነታችሁ ጥሩ የሚሆን ምን አይነት ምግብ ብታስቀድሙ ነው የሚለውን አጠር ያለ ውይይት አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምንወያይበት ፕሮግራም ነው። በመጀመሪያ ለመላው የክርስትናና የእስልምና ሃይማኖት ተከታይ እንኳን ለአብይና ለረመዳን ጾም በሰላም አደረሳችሁ። መልካም ጾም መኝላችኋለሁ። ታዲያስ ለዛሬ የመወያያ ርዕሳችን የሚሆነው በጾም ዙሪያ ላይ ነው። ምክንያቱም አሁን ያለንበት ወቅት የጾም ወቅት ነው። በዚህ በጾም ወቅት ደግሞ ቀኑን ሙሉ ስትጾሙ ውላችሁ ማታ ከመመገባችሁ በፊት ምን አይነት ምግቦችን ብታስቀድሙ ጥሩ ነው የሚለውን እናያለን። ምክንያቱም ስትጾሙ ውላችሁ ምግብ ማትመርጦ ከሆነ ከባድ ምግቦችን ዝም ብላችሁ ቀደም ብላችሁ የምትወስዱ ከሆነ ለጤንነታችሁም ለጨጓራችሁም ጥሩ አይሆንም። የመጨናነቅ ስሜት፣ የተለያየ አይነት ደስተኛ እንዳትሆኑ የሚያደርጋችሁ ስሜት ሊሰማችሁ ይችላል። ስለዚህ ከባድ ምግቦችን ከመመገባችሁ በፊት ቀደም ብላችሁ መውሰድ ያለባችሁ ምግብ እናያለን። ከዛ መካከል በአንደኛ ደረጃ ላይ የምናየው የስጋ መረቅ ወይም ደግሞ የአጥንት መረቅ ወይም እንደዚህም ደግሞ የተለያዩ ቀለል ያሉ ሾርባዎችን ነው ቀደም ብላችሁ መውሰድ ያለባችሁ። ያ ደግሞ ጥሩ የዳይጀስቲቭ ሲስተም እንዲኖር ሆዳችሁ አንጀታችሁ እንዲለሰልስ ያግዛችኋል። እንደዚሁም ደግሞ በተጨማሪ ቀን ሙሉ ስትጾሙ ስትውሉ መጠማት አለ። የውሃ መጠን ከሰውነታችሁ ውስጥ ሊሟጠጥ ይችላል፣ ሊያልቅ ይችላል። ስለዚህ ሪሃይድሬት እንዲያደርጋችሁ ወይም ደግሞ በቂ የፈሳሽ መጠን በሰውነታችሁ ውስጥ እንዲገኝ እንደዚያም ደግሞ በቂ ኤሌክትሮላይት እንድታገኙ ያግዛችኋል። ስለዚህ ቀደም ብላችሁ ከባድ ምግብ ከመመገባችሁ በፊት በተለያየ መልክ የተዘጋጀ ሾርባ ነገር ብትጠቀሙ በጣም እየተመረጠ ነው። በሁለተኛ ደረጃ የምናየው ፍሬሽ የሆኑ ፍሩቶችን መጠቀም ነው። ፍሬሽ የምንላቸው ፍሩቶች ለምሳሌ እንደ ወተርሜለን የምንለው እንደ ሀባብ፣ ፓፓያ፣ እንደ ኦሬንጅ የመሳሰሉትን እነዚህን ብትወስዱ በጣም ይመረጣል። ምክንያቱም አንደኛ በውስጣቸው ውሃ አዘል ናቸው። ከፍተኛ የሆነ የውሃ መጠን በውስጣቸው አለ። እንደዚሁም ደግሞ ለጨጓራችሁ በጣም የተስማማ የምግብ አይነት ነው። ስለዚህ እነዚህ በጣም የተመረጡ ናቸው። ከከባድ ምግብ በፊት እነዚህ ብትወስዱ ሞር ለጤንነታችሁ ጥሩ ነው የሚሆነው ማለት ነው። እንደዚያም ደግሞ በውስጣቸው ናቹራል ሲገር ስላላቸው የደከመ ሰውነታችሁ እንዲበረታታ አቅም እንዲኖራችሁ ያግዛችኋል። እንደዚሁም በተጨማሪ ሌላ እንደነ ቴምር በጣም ወሳኝ ነው። በጾም ሰዓት በተለይ በእስልምና ሃይማኖት ይዘወተራል። ለፈጥር ምናምን ትጠቀማላችሁ። ቴምር በውስጡ ከፍተኛ የሆነ የአይረን መጠን አለው። በተለያየ የሚኔራሎች የበለጸገ ነውና ቴምር ምናምን መጠቀም በጣም ጠቃሚ ነው ማለት ነው። ታዲያስ እነዚህ ፍሩቶችን ስትጠቀሙ መጠኑ ማብዛት የለባችሁም። መጠኑ በልክ መሆን አለበት። በሶስተኛ ደረጃ የምናየው እንቁላል ነው። እንደሚታወቀው እንቁላል ለሰውነታችን በጣም ጠቃሚ የሆነ ምግብ ነው። አንደኛ ወዲያውኑ ዳይጀስት ይሆናል። እንደዛውም ደግሞ በጣም ሃይ ኳሊቲ ያለው ፕሮቲን በውስጡ ይዘት አለው። በተጨማሪ ደግሞ ሲደክም የዋለ ጡንቻችንን የዛለ ጡንቻችንን በጾም የተጎዳ ጡንቻ ሪከቨሪ ያደርጋል፣ ያነቃቃል፣ ጡንቻን እንዲበረታ ያደርጋል፣ አቅም ይሰጠናል። ስለዚህ እንቁላል በጣም ተመራጭ ምግብ ነው። አራተኛው በጣም ሄልዚ የሆኑ ፋቴዎች ናቸው። ከዛ መካከል አንደኛ ደረጃ ላይ የሚቀመጠው አቮካዶ ነው። አቮካዶ በውስጡ በጣም ሄልዚ የሆነ ፋቴ አለው እና ለሰውነታችን በጣም ጥቅም አለው። የተለያየ ቫይታሚን ሚኔራሎች በውስጡ አሉት። ስለዚህ ሳታበዙ በልኩ ከባድ የሆነ ምግብ ሳትመገቡ በፊት አቮካዶ መመገብ አለባችሁ። ሌላ ነገር የኑግ ፍትፍት፣ ኦሊቭ ኦይል እነዚህ ብትጠቀሙ በጣም የተመረጡ ምግቦች ናቸው እና ለጤንነታችሁም ለጨጓራችሁም ለዳይጀስቲቭ ሲስተም በጾም ወቅት እንዳትረበሹ እንዳያማችሁ ያግዛችኋልና እንደዚህ አይነት ምግቦችን ብትመገቡ ሞር የተመረጠ ነው የሚሆነው።
በአምስተኛ ደረጃ የምናየው እርጎ ነው። እርጎ እንደሚታወቀው በጣም ጠቃሚ የተለያየ በሽታን የመከላከል አቅም ያለው ምግብ ነው። ለሰውነታችን ጤንነት በጣም ወሳኝ ምግብ ነው እና በጾም ወቅት ደግሞ ከባድ ምግብ ከመመገባችሁ በፊት እርጎን የምትጠቀሙ ከሆነ አንደኛ የአንጀታችሁ ጤንነት እንዲጠበቅ ያደርጋችኋል። እንደዚሁም ደግሞ የዳይጀስቲቭ ሲስተማችሁ ጥሩ እንዲሆን ሪስታርት እንዲያደርግ ያግዛችኋል። ስለዚህ እርጎ በጣም ጠቃሚ የሆነ ምግብ ነው ማለት ነው። ታዲያስ እነዚህ ያየናቸው ከበድ የሚሉ ምግቦችን ከመመገባችሁ በፊት የምትመገቧቸው ናቸው። ከዛም በኋላ ከ30 እና ከ60 ደቂቃ በኋላ ኖርማል ምግብ ሌላም የተለያዩ ምግቦችን መመገብ ትችላላችሁ። ከዛ መካከል አንደኛው የዶሮ ስጋ ሊሆን ይችላል። ማንኛውም የከብት ስጋም ቢሆን እንደዚሁም የአሳ የተለያየ ወጣወጥ ነገር በምስር የተሰሩ የተለያዩ ምግቦች ሊሆን ይችላሉ መመገብ ትችላላችሁ ማለት ነው እና ስትመገቡ ደግሞ ቀለል አድርጋችሁ ሳታበዙ በልኩ መጠቀም ያስፈልጋችኋል። ምክንያቱም ስትጾሙ ውላችሁ ማታ ለመመገብ ስትሉ ምግብ ማብዛት የለባችሁ። ቀስ በቀስ መመገብ ያስፈልጋችኋል ለጤንነታችሁ እንዳትታመሙ ማለት ነው። እንደዚሁም በተጨማሪ የተለያዩ ቬጂቴብሎች አሉ፣ አረንጓዴ ቅጠላቅጠሎች አሉ። እሱም በጣም ካበሰላችሁ በኋላ እነሱንም መጠቀም ትችላላችሁ። በተጨማሪ ደግሞ የተለያየ ጣፋጭ ስኳር ድንች ሊሆን ይችላል፣ ድንች ሊሆን ይችላል። የተለያዩ ምግቦችን መጠቀም ትችላላችሁ። ምክንያቱም በውስጡ ካርቦሃይድሬት አለው፣ አቅም እንዲሰጣችሁ ያግዛችኋል። በተለያየ በእናንተ አቅም ቤት ያፈራውን የተለያየ አይነት ምግብ መመገብ ትችላላችሁ ማለት ነው። ሌላው ማወቅ ያለባችሁና ማስወገድ ያለባችሁ ነገር ምግብ ስትመገቡ ቅድም እንዳልኳችሁ በአንድ ጊዜ ብዙ ምግብ መመገብ የለባችሁም። ምክንያቱም ጾሙን የዋለ አንጀት በአንድ ጊዜ ብዙ ምግብ የምትመገቡ ከሆነ ያማችኋል፣ ዲስኮምፈርት ይሰማችኋል፣ ያጨናንቃችኋል፣ ጤንነት አይሰማችሁም እና መጠኑን በልኩ ማድረግ ያስፈልጋችኋል። እንደዚሁም ደግሞ በጣም ከባድ የሆኑ ምግቦች አሉ። አንዳንድ መረቅ የበዛበት ምግብ ሊሆን ይችላል፣ ስጋ ነክ የበዛ ሊሆን ይችላል። እንደዚሁም ደግሞ የተጠባበሱ በዘይት የተጠባበሱ ምግቦች ሊሆን ይችላሉ። እንደዚህ አይነት ምግቦችን ማብዛት የለባችሁ፣ በልኩ ማድረግ ያለባችሁ። ሌላው አልኮል ምናምን መጠቀም የለባችሁም፣ አልኮል መውሰድ የለባችሁም። አልኮል በጾም ወቅት ብዙም አይመከርም፣ በጣም ከባድ ነው የሚሆንባችሁ። አልኮል ማስወገድ ነው። እንደዚሁም በተጨማሪ የተለያየ ስፓይስ የበዛበት ቅመማ ቅመም የበዛበት ምግብ መመገብ የለባችሁም። ስትሰሩ ቅመም ማብዛት የለባችሁም። በልኩ መጥናችሁ ማድረግ ያስፈልጋችኋል እና እንደዚህ በማድረግ ራሳችሁን መጠበቅ ያስፈልጋችኋል። ታዲያ ስለዛሬ ያየነው በጾም ወቅት እንዴት መመገብ አለባችሁ፣ ምን አይነት ምግቦችን መመገብ አለባችሁ የሚለውን አጠር ያለ ውይይታችን ይህን ይመስል ነበር። በዚህ ስር አስተያየት ወይም ደግሞ የተለያዩ አይነት ጥያቄዎችም ካላችሁ በኮመንት ስር ጻፉልኝ፣ አብረን እንወያያለን። ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም፣ ቸር ሰንብቱ።